ሰላም ውድ የብርሃን ስኩል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እየጠፋንም ምን እያልንም ተገኝተናል። እንግዲህ አማርኛ ፊደላት ክፍል 7 ነው። ይሄ የመጨረሻው ነው። አማርኛ ፊደላትን እየጻፍኩ አንድ ባንድ አሳይቻችኋለሁ። አሁን የቀሩን እነዚህ ፊደላት ብቻ ናቸው። ይሄም የመጨረሻው ክፍል ነው። ከዚህ በኋላ የምንገናኘው በቃላት ነው። ቃላት ምስረታ በባለፈው ያሳየኋችሁ ነገር አለ። እሱን እንቀጥልበታለን። ኦኬ ኢኒዌይስ እነዚህን ፊደላት እንዴት እንደሚጻፉ እያነበብን እናያለን። አብራችሁኝ ሁኑ። በውስጥ መስመር መማር የምትፈልጉ ከሆነ ደግሞ ባዮ ላይ በምናስቀምጥላችሁ ስልክ እየደወላችሁ ባላችሁበት ሆናችሁ በሳምንት 5 ቀን መማር ትችላላችሁ። አብራችሁኝ ቆዩ። እንግዲህ ይሄ ጰ ነው፣ ይሄ ደግሞ ጸ ነው፣ ይሄ ደግሞ ጸ ነው። ሁለቱ ጸ ናቸው እነዚህ መሃል ላይ ያሉት። ይሄኛው ፈ፣ ይሄ ደግሞ ፐ ይባላል። እነዚህ እየጻፍን አብረን እናያለን። እነዚህ ሁለቱ ጸ ነው የሚባሉት ብያችኋለሁ። ሁለቱ ጸ ነው የሚባሉት እነዚህ። ይሄኛው ጰ ነው፣ ይሄ ደግሞ ፈ፣ የመጨረሻዋ ፐ ማለት ነው። ስለዚህ የጸን ቤተሰቦች ስንጽፍ ደግሞ ልክ ተመሳሳይ አድርጋችሁ ትጽፋላችሁ። እንደዚህ ታደርጉና ይሄው እንደዚህ ካደረጋችሁ በኋላ ጰ ከላይ ይኖረዋል ወደ ላይ፣ ከዛ ከጎኑ ቅጥል ማድረግ ነው። እንደ ሁልጊዜው ሁለተኛ ድምጾች አብዛኞቹ ከጎናቸው ቅጥያ ነው ያላቸው። ኡ ማለት ይሄ ነው። ጲ ስንል ደግሞ ልክ ይሄንም ተመሳሳይ እንጽፋለን። ከዛ ከላይ የሚቀጥለውን እንቀጥልለትና ከታች ደግሞ ምን አላት? ጫማ ይኖራታል። ጫማ። ወደ አራተኛው ስንመጣ አንዴ እንጻፋቸውና እናነባቸዋለን። ወደ አራተኛው ስንመጣ እግሩ ነው የሚያጥረው። በተለይ ደግሞ ይሄ ባለ 2 እግር ስለሆነ ባለ 2 እግርና ባለ 3 እግር ከሆኑ ፊደላት ሌላም ጊዜ እንዳየነው እግሩ ያጥራል። በየት በኩል ነው የሚያጥረው? በዚህ በግራ በኩል እግሩ ያጥራል። ይሄ አራተኛ ድምፁ ነው። ኤ ስንል ደግሞ አምስተኛ ድምፅ ደግሞ ከሆነ አምስተኛ ድምፅ ይሄው ልክ እንደዚህ እናደርግና አምስተኛ ድምፅ እዚች ጋር ምንድነው የምናደርጋት? ቀለበት ይደረግባታል። ለምን? አብዛኛውን ጊዜ አምስተኛ ድምጾች ምን ስላላቸው? ቀለበት ስላላቸው። ከዛ ስድስተኛው ድምፅ ደግሞ ስድስተኛው ድምፅ ልክ ይሄም እንደዚህ ይጻፍና ተመሳሳይ ከዚች ጋር ይኖራታል። ከዛ ምንድነው የሚደረገው? መጨረሻ እዚች ጋር ይሄው ጥ እናደርጋለን። የመጨረሻው ይሄው እንደዚህ ታደርጉና በቀኝ በኩል እዚች ጋር እግሯ ታጥራለች። ከላይ የሚጨመረውን ትጨምራላችሁ። እንደዚህ አድርገን እንጽፋለን። ስለዚህ ይሄ ጰ ጱ ጲ ጳ ጴ ጵ ጶ ብለን እናነባዋለን ማለት ነው። ይችኛዋ ጸ ከጰ ጋራ ተመሳሳይ ነች። የሚለየው ከዚህ ከላይ ካናቱ ላይ የተጨመረለት ነገር ብቻ ነው እንጂ ይቺ ጸና ጰ በትንሽ ነገር ነው የሚለያዩት። ስለዚህ ጸንም እንደዚህ እንጽፋለን። ልክ እንደዚህ ታደርጉና ይሄው ኦኬ እንደዚህ እናደርጋለን። ይሄውን ከላይ ቅጥያ አይኖረውም፣ ወደ ላይ ከጎኑ ብቻ ነው ቅጥያ የምናደርግለት። ይሄው ጹ እንላለን። ሶስተኛ ሲሆን ደግሞ ሶስተኛም ከሆነ እንደዚህ እናደርግና እዚች ጋር ጺ እንላለን። ጫማ ነው የሚኖራት እንደማንኛውም ፊደል ሶስተኛ ላይ። እዚች ጋርም ስንመጣ ከዚች ጋር ደግሞ ይሄው እግሯ ነው የሚያጥረው። ይችን ደግሞ ጻ እንላለን፣ እናነባቸዋለን። ኦኬ ይቺ ደግሞ በደንብ ተከታተሉኝ። ይሄው ልክ ቀለበት ነው የሚኖራት። እንደዚህ እንጽፋለን ቀለበት አድርገን። ከዛ ይችኛዋም ይሄው ጽ ስንል ደግሞ ከዚች ጋር ቅጥያ ይኖራታል። ጾ ስንል ደግሞ እግሯ በቀኝ በኩል ያጥራል። ጾ ብለን እንደዚህ እንጽፋለን። ተመሳሳይነት አላቸው ያልነው ለዛ ነው። ከላይ ያለውን ብቻ ብታነሱት ሁለቱ ይመሳሰላሉ፣ ግን ይሄኛው ከላይ ካናቱ ላይ ወደ ላይ መስመር አለው። ኦኬ ይሄኛው ጸሎቱ ጸ ነው የሚባለው። ይችኛዋ ደግሞ ፀሐዩ ጸ ነው የምትባለው። ጸሎት ብላችሁ ስትጽፉ በዚህኛው ነው የምትጽፉት። ፀሐይ ስንል ደግሞ በዚህኛው ነው የምንጽፈው። የሁለቱ መለያ ነው። ጹ ስትሉ አሁን ልክ ያው ጹ ከጎኑ ቅጥል ይኖረዋል እንደዚህ። ጺ ስትሉ ደግሞ ጺ ሲባል ይሄው መሃል ላይ ይሄ መስመር አይረሳም። ከዚች ጋር ደግሞ ጫማዋም አትረሳም። ጺ ጻ ስትሉ ደግሞ እንደዚህ ብቻ የምናደርገው ከዛ መሃል ላይ ይሄ መስመር አለ፣ ሌላ ነገር አይኖራትም። ጼ ስትሉ ደግሞ ጼ አምስተኛ ድምጾች ቀለበት እንዳላቸው እናውቃለን። ይሄው ቀለበት ነው የማደርገው። እዚች ጋር እንደዚህ እናደርጋለን። ከዛ ጽ ሲባል ደግሞ ልክ እንደዚህ እናደርግና እንደመጀመሪያው እንጽፈዋለን። ከላይ መስመር ይኖራታል። ይሄው ጽ አልኩኝ ማለት ነው።
ከዛ ጾ ስንል ደግሞ እንደዚህ እናደርግና ይሄው ካደረኩ በኋላ እዚች ጋር ጾ እላለሁ ማለት ነው። ጾ ኦኬ። አሁን ላይ ሲነበቡ ጸ ጹ ጺ ጻ ጼ ጽ ጾ ነው የምንለው። ይሄን በተመሳሳይ ጸ ጹ ጺ ጻ ጼ ጽ ጾ ብለን እንጽፋለን። ፈ ሲባል ፉ እንላለን። ፉ ማለት ልክ እንደዚህ ይሆንና ከዚች ጋር ወደ ግራ መለስ ያለ ነው የሚሆነው ፉ። ፊ ስንል ደግሞ ልክ እንደ ሪ ትሆንና በዚች ውስጥ እንደዚህ ይኖራታል። ፊ ማለት እንደዚህ ነች። ፋ ሲባል ደግሞ ፋ ይሄው እንደዚህ ቀጥ ያለች ነች። አሁን ሁለተኛውና አራተኛውን ብታዩት ተመሳሳይ ይመስላችኋል፣ ግን ይቺ ወደ ግራ ዘመም ያለች ስትሆን ይቺ ደግሞ ቀጥ ያለች ነች። ፌ ሲባል ደግሞ ፌ ልክ እንደዚህ እንደ ሬ ታረጉና ከዚች ጋር መጨመር ነው። ይሄን ፌ። ፍ ሲባል ደግሞ ፍ እንደ ር ነው የምትጽፉት መጀመሪያ። ከዛ በዚህ በኩል እንደዚህ ታደርጉና ያው ፍ ታደርጋላችሁ። ፍ ማለት እንደዚህ ነው። ፎ ሲባል ደግሞ ፎ እዚች ጋር እንደዚህ ይኖራታል። ከዚችም ጋር ይሄው ፎ ብለን ጻፍን ማለት ነው። በጣም ጥሩ በጣም ጥሩ። እሺ እሺ። ፐ የሚባለው ደግሞ ፐን ተመልከቱት። ፑ ስትሉ አሁን ፑ ይሄው ከጎኑ ቅጥል። ፒ ስታደርጉ ጫማ ብቻ ማድረግ። ፓ ስታደርጉ ወደ ግራ መመለስ። ከዛ ፔ ስታደርጉ እንደዚህ ታደርጉና ቀለበት ማድረግ። እሺ። ፕ ስታደርጉ እንደዚህ ታደርጉና ይሄው ፕ ማድረግ። ከዛ ፖ ስታደርጉ ደግሞ እንደዚህ አድርጋችሁ ፖ። አሁን ፓና ፖ አንድ እንዳይመስሏችሁ እሺ። አራተኛውና ሰባተኛው የመጨረሻውና አራተኛው ተመሳሳይ አይደሉም። ለምን ከተባለ ፓ ስንል ልክ እንደዚህ ታወርዱና ወደ ግራ መለስ ስታደርጉት ነው ፓ እንደዚህ ነው የሚጻፈው። ፖ ከሆነ ግን ከላይ ልክ ዝግዛግ አይነት እየሰራ ነው የሚመጣው ፖ። ስለዚህ ሁለቱ ይለያያሉ። እሺ ሁለቱ ይለያያሉ ማለት ነው። በጣም ጥሩ።